ምን አለ ቀድሜ እንደዚህ አይነት ነገር እንዳለ ባቅ። በብርጭቆ ላይ የለጠፍኩት ወረቀት የኔና የልጆቼን የጸጉር አይነት ለመለየት። ሰላም እንዴት ናችሁ? ውድ የሂሚካቲቭ ቤተሰቦች ደህና ናቸው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ባለፈው ጊዜ እንደለቀኩት ቪዲዮ በራስ ላይ የመስራት ዘመቻ የመጀመሪያው ቻሌንጅ የሚሆነው ምንድነው? እንደ ሁሉ ጊዜው ድሮም ጸጉራችንን እንከባከባለን እኔና ልጆቼ፣ ግን ዛሬ ከእናንተ ጋር ነው ማለት ነው። ጸጉራችንን በምን አይነት መልኩ እንደምንንከባከብ፣ ምን አይነት ትሪትመንት እንደምንጠቀም፣ ምን አይነት ቅባቶች እንደምንጠቀም አብረን የምናየው ማለት ነው። ወደ ቪዲዮ። ያዘጋጇቸው ግብአቶች እንቁላል፣ አቮካዶ፣ ሙዝና የሩዝ ውሃ፣ እርጎና ተልባ ናቸው። ቅባት ኦሊቭ ኦይል፣ ካስተር ኦይል እና ኮኮናት አለበት። ሶስቱን ደባልቄ ያስቀመጥኩት ቅባት ነው። ኦሬዲ ሊያልቅ እዚህ ጋር አካባቢ ደርሷል እና ይህንን ቅባት እከታለሁኝ ማለት ነው። እነዚህን አንድ ላይ አድርጌ እፈጫለሁኝ። በጣም የሚገርመው ነገር ግን ለልጆቼም ሆነ ለእኔ ጸጉራችንን ትሪት ለማድረግ ለመንከባከብ የወሰንኩት ከ6-7 ዓመት በፊት ነው። ግን እውነት ለመናገር እኔ ጸጉር በጣም ረዝሟል፣ ግን ብዛት አጥቷል። የትልቋ ልጄ ደግሞ እንግዲህ አሁን 10 ዓመት ሆነ። ከ6 ዓመት በፊት ከሆነ የ4 ዓመት ልጅ ሆነ ትሪትመንት ማድረግ የጀመርኩላት ማለት ነው። ውህድም ሆነ ቅባትም ምናምን በስነስርዓት ማዘጋጀት የጀመርኩት እና የትልቋ ልጅ ጸጉሯ ከአንገቷ ሊያልፍ አልቻለም። በቃ ከትከሻዋ ምንም ሊያልፍ አልቻለም። ቁመት አጥቷል። የትንሿ ልጅ ደግሞ ገና 2 ዓመት ሆነ፣ ብዛት አጥቷል። እና በቃ ይሄ ነገር ምንድን ነው ማለት እንደዚህ እየለፋሁኝ ሊያበዛ ሊያሳድጋል የሚባል ነገር ሁሉ እያደረግኩ መፍትሄ ማጣት ማለት በጣም ይከብዳልና ለምን ብዬ ጥያቄ ስለሆነብኝ ነው ዛሬ ሄር ፕሮሲቲ ማወቅን ያሰብኩት። እንግዲህ ውጤቱን አብረን የምናየው ይሆናል። በመጀመሪያ ያው ትሪትመንት ግድ ስለሚያስፈልግ ነው ውህድ እያዘጋጁ ያለሁት። ሁል ጊዜም ነው አርብ ጸጉራቸውን ሹሩባ ይፈታሉ። ቅዳሜ እንደዚህ ያዘጋጃለሁ ከመታጠባቸው በፊት። ከዛ ታጥበው አለስልሼላቸው ያድራል። በነጋታው እሑድ ደግሞ ለትምህርት ቤት የሚሆን ቆንጆ አድርጌ ሹሩባ ትልቋን ሰራታለሁ ማለት ነው። መጀመሪያ ቀጫጭን ፈሳሾች ቀንሼ ነበረ እንዳይቀጥንብኝ በጣም ብዬ፣ ግን ሳየው በጣም ወፍራም ስለነበረ ነው መልሼ ያስቀረውትን የጨመርኩትኝ። እንደምታዩት ቆንጆ ሆኖ ተፈሽቶልኛል። በቂው ነው። በነገራችን ላይ ለመቀባት ሳስብ ማንን ነው እንደኛ መቀባት የሚፈልገው ምናምን ብዬ ነው የምጀምረው። በፉክክር ስለሆነ የሚቀቡልኝ ትልቋን እኔ ያውቃ ካለችልኝ በቃ ትንሿን ትላለች እና ትንሿን ነው እንግዲህ መቀባት የጀመርኩት። እንደምታዩት ደስ ብሏት ነው የተቀባችልኝ ያለች። እህቷ የምታደርገው ነገር ሁሉ አይቀርባትም። ይሁት እንግዲህ የ2 ዓመት ልጅ ጸጉር ነው። በጣም ነው የምንከባከበው፣ ግን ትንሽ ብዛት ያጣ ይመስለኛል እና ያው ከዚህ በኋላ ያለውን ለውጥም ሆነ ሁሉንም ነገር አብረን የምናየው ነው የሚሆነው። ከዛ ትልቋን መቀባት ጀመርኩኝ ማለት ነው። ይሁት እንግዲህ የትልቋ ጸጉር በቃ 6 ዓመቱ ትሪትመንት ሲደረግለት ነው። አክቹአሊ ብዛት አለው ምናምን፣ ግን ምንም ቁመት ሊያመጣልኝ አልቻለም። ለዛ ነው ዛሬ ሁላችንም ውህድ ከተቀባን በኋላ ታጥበን ንጹህ ጸጉር ስለሚፈልግ ሄር ፕሮሲታችን ለማወቅ ያሰብኩት። እንግዲህ ያው ማሳጅ አርቂያት ሁሉ በደንብ ቀብቻት አሰርኩላት ላስቲኩን። ከዛ ቀጠልኩኝ ደግሞ እንደምታዩት የኔ ጸጉር ቁመት እንደዚህ አልነበረ፣ በጣም አጭር ነበር ጸጉሬ። አሁን እግዚአብሔር ይመስገን አክቹአሊ ረዝሟል እኮ፣ ግን በቁሙ ነው የሚነቀለው። ለምን በቁሙ እንደሚነቀል አይገባኝ እና ደግሞ ብዛት የለውም። እስቲ እንግዲህ ይሄንን ቴስት ልሞክረውና የቱ ጋር ነው ስህተት የሚለውን ለማወቅ ስላሰብኩኝ ነው ማለት ነው። እንግዲህ ያው ሙልጭ አርጌ ተቀብቻለሁ፣ ማሳጅ አርጌዋለሁኝ። ላስቲኬን ስራ አድርገና ሰዓት ጠብቃለሁ ማለት ነው። 2 ሰዓት ነው ሁላችንም የምናቆየው፣ ያው እኩል ስለማንታጠብ እነሱን ገና ጥቤ እስክጨርስ የኔ ረዘም ያለ ሰዓት ይጠብቃል ማለት ነው። ከዛ ጣጠብኳቸው ጨረስኩኝ። ትልቋን በመጀመሪያ ሹሩባ ሰራዋት። ትንሿ እንደዚህ ቁጭ ብላ ትሰራልኝ። ትንሿ ደግሞ ልክ ስትተኛልኝ እንደምታዩት ቆንጆ አርጌ ለቅም አርጌ ሰራዋት። ከዛ በኋላ እኔም ጸጉሬን አለሰለስኩ ምናምንና ካሰርኩ በኋላ ውጤታችንን ሳየው የሁላችንም ጸጉር ተንሳፎ ነው ያገኘሁት። ከተንሳፈፈ ደግሞ ለፕሮሲቲ ነው ማለት ነው። ለኛ ጸጉር ተስማሚ እንግዲህ አርገን ኦይል፣ ኦባ ኦይል፣ አልመንድ ኦይል እና አቮካዶ ኦይል ነው የሚያስፈልገው ማለት ነው ለኛ ጸጉር። እንግዲህ እንዳያችሁት ነው የሁላችንም ሄር ፕሮሲቲ ምን ሆኖ ተገኝቷል? ሎ ፕሮሲቲ ሆኗል። እኛ እስካሁን ስንጠቀም የነበረው ምንድነው? የሃይ ነበር ማለት ነው። ስለዚህ ከዚህ በኋላ ለሎ ፕሮሲቲ የሚሆን ቅባቶች አዘጋጃለሁ ማለት ነው። በጣም እውነት በጣም የተቆጫሁት ትሪት ሳደርግላቸው ስንከባከብ የኔንም የልጆቼንም ጸጉር ከዚህ በኋላ ቪዲዮ ለቃለሁ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳይረሳ። ወዳችኋለሁ። ባይ